አያችሁ ፍቅር ነፍሱን አሳልፎ ነው የሰጠው። ይህንን ምዕራፍ 15 ላይ ተናገረና ምዕራፍ 19:30 ላይ ደግሞ ኢየሱስን ቆምጣጤውን ከተቀበለ በኋላ ተፈጸመ አለ። ከዛም ራሱን አዘነበለ፣ ነፍሱን አሳልፎ ሰጠ ይላል። አያችሁ የተናገረውን የፈጸመ ጌታ ኢየሱስ ክርስቶስ ብቻ ነው። ምናልባት ሰዎች የሆነ ነገር ሊናገሩ ተስፋ ሊያደርጉላችሁ ይችላሉ። በችግርና በመከራችሁ ጊዜ ግን ባጠገባችሁ አይቆሙ። ይህ በሽታችሁ የተለማመዱ ነገር ነው። ኢየሱስ ክርስቶስ የተናገረውን ፈጸመ። አያችሁ ፍቅር ማለት ይሄ ነው። ፍቅር የተናገረውን ነገር እንዲፈጽም ነው። ከሱ ተቀብሎ ደግሞ ሐዋርያቶችን ስንመለከት ለእርሳቸውን አጥረበት ከመጠቀም ወንጌልን ለእኛ አደረሱልን። ዛሬም እኛም ይህን ተቀብለን ስለ ክርስቶስ ፍቅር ማጭበረለ እናውጃለን። ፍቅር አዋጅ ያሳውጃል። ያፈቀረ ሰው ምንም አይነት እፍረት አይኖረው። ምክንያቱም ኢየሱስ ክርስቶስ ስለ እኛ ግን መስቀል ላይ ራቁቱን ሲሰቀል አላፈረብንም። ስለምን ያፍርበታለሁኝ? ስለዚህ ላፍር አልችልም። ኢየሱስ አፍቅሮኛል፣ ወዶኛል። የወደደኝም ያንን ፍቅሩን መናገር አለብኝ። አያችሁ። ስለዚህ ባልናገር ደግሞ በደለኛ ነው። እናንተ ደግሞ የፍቅር ምላሽ እንድሰጡ ነው የምንመሰክርላችሁ። ይህ ሁሉም ሰው ሊያውቀው ይገባል። መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 17 ላይ እንደዚህ ይላል። እንግዲህ ይላል በየቦታቸው ልታይዘሩ ዘንድ ይላል ሰውን ሁሉ ያውቃል ይላል። ማን ያዘዘው? እግዚአብሔር። ማንም ሰው ሁሉ ለምንድነው ሰው ሁሉ የታዘዘው ብለን ብንመለከት ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎድሎታል ይላል። ኢየሱስ ክርስቶስ ደግሞ ስለ ሰው ሁሉ ኃጢአት ነፍሱን አሳልፎ ሰጥቷል። ስለዚህ ጌታ ኢየሱስ ክርስቶስ ይጠራቸዋል፣ ኑ ወደ እኔ ይላቸዋል። እነሆ በበሩ እናንኳኳለን፣ ድምፄን የሚሰማ በሩንም እንዲከፍትልኝ ከእርሱ ጋር እገባለሁ ይላል። ስለዚህ ዛሬ ወደ ልባችሁ ጋብዙት ኢየሱስን። ንስሐ ግቡ፣ የእግዚአብሔር መንግሥት ቀርባለች። ኢየሱስ ያድናል። አሜን።